ሰላም እንዴት ናችሁ? ስመኝ እባላለሁ አርክቴክት እና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ የእህቴን ክፍል አስተካክለን ሰርፕራይዝ እናደርጋታለን። ያለን ቀን አንድ ቀን ብቻ ነው፣ ምክንያቱም ከወንድሜ ጋር ተነጋግረን እሱ ጋር እንድታድር ነው ያደረግነው። ያለን በጀት ደግሞ 15000 ብር ነው። እንደምታዩት ክፍሉ ይሄንን ይመስላል። በጣም ጠባብ ነው። 228 በ316 ነው። ልክ እንደተገባ በግራ በኩል አልጋው አለ፣ አጠገቡ ደግሞ ማጥኛው አለ፣ ከበሩ በስተጀርባ ደግሞ ድሬሲንግ አለ ማለት ነው። ግድግዳው እንደምታዩት ውሃ ሰማያዊ ነው። የተለጣጠፉ ስቲከሮች አሉ፣ በልጅነቷ የተለጣጠፉ። ሻርፕዋን ቦርሳዋ የምትሰቅልበት ቦታ ደግሞ እንደዚሁ የላትም። ያሰብነው ዲዛይን ይሄንን ይመስላል። መጠቀም የፈለግነው ነጭ፣ ሲልቨር እና ብራውን ከለር ነው። ሙሉ ቤቱን ነጭ ነው መቀባት ያሰብነው። ጠባብ ስለሆነ ሰፊ እንዲመስል ያደርገዋል። ፊት ለፊት ያለውን ወል ደግሞ ግማሽ ወሉን አሁን ነው ለመቀባት ያሰብነው። ሙሉ ነጭ እንዳይሆን ደግሞ ሄድቦርዱን እና መጋረጃውን ሲልቨር እንቀባለን። እዚች ጋር ገባ ያለች ፓርት አለች ከኮለኑ አጠገብ ማለት ነው። እሱን ደግሞ ሼልፍ አድርገን ለመጠቀም ነው ያሰብነው። በሩ በስተጀርባ ድሬሲንግ ጋር ደግሞ እንደዚህ አይነት ነገር ለመስራት አስበናል። ተከታተሉ። ቀጥሎ ቅድም ያሰብነውን ቡኒ ቀለም መቀባት ጀመርን። ሁሉንም ፈርኒቸሮች ነጭ ቀባ ናቸው። ቡኒው ግድግዳ ላይ ደግሞ ሙሉ ስሙዝ እንዳይሆን ቴክስቸር እንዲኖረው ይሄን በኤምዲኤፍ መስራት ጀመርን። እናንተ ማሰራት የምትፈልጉ ከሆነ አንድ ክፍል ብቻ መርጣችሁ በነፃ እንሰራላችኋለን። እዚህ ኮሜንት ስር ብቻ ጻፉልን፣ እኛ እንመርጣለን። ሐዋሳ ላላችሁ ደግሞ ቅድሚያ እንሰጣለን። ይሄኛው ቦታ ደግሞ ቅድም ሼልፍ ለመስራት ያሰብንበት ቦታ ነው። ገባ ያለችዋ ከኮለኑ አጠገብ ማለት ነው። ይሄኛው ደግሞ በስፖንጅ እና በኤምዲኤፍ የሰራ ነው ሄድቦርድ ነው። ቀጥሎ እቃዎችን ማስገባባት ጀመርን። ከዛ መጋረጃውን መስቀል ጀመርን። ከሄድቦርድ ጋር የሚመሳሰል ሲልቨር ከለር ነው የመረጥነው። ቀጥሎ አልጋውን ማንጠፍ ጀመርን። ሙሉ ነጭ ነው ያሰብነው። ነገር ግን ከቡኒው ጋር የሚመሳሰል ትንሽ ትራስና ወጣጣል አድርገንበታል። የኛ ፒክቸር ፍሬም ደግሞ ራሳችንን በባነር ላይ ፕሪንት አድርገን የሰራ ነው። ቡኒ ቀለም በውስጡ ስላለው ከቤቱ ቴም ጋር ይመሳሰላል። ቀጥሎ ካልጋው ጀርባ ያለው ቦታ ላይ ስትሪፕ ላይት ነው የከተትነው። ከዛ ሼልፎን ዲኮር ማድረግ ጀመረን። ቀጥሎ ይህን ሲምፕል የቦርሳ መስቀያን የሰራንላት። ድሬሲንጓም እጀታ አልነበራቸውም፣ እሱን ቀየረን። ቀጥሎ ይህን ሲምፕል የሆነ የራስጌ መብራት ነው የሰራ ነው። ምንድን ወየው ሊበስ
እንደዚህ ከስራዬ በስመ አብ ራሷን ገብቶ ከፍለ ያለው ነው የምትለው። ይሄኔና ውይ ለኔ ተሰጥቶ ነው መስል ተራጁ ሊጣየሽ አውቃሽ ነው እንዴ? ለዛ ነው ፋሲቶ ነው የገባችው ቤት። የስ አሁን ገባይ ፋሲቶ ቆየችና እሷም ለንቆኔማ ቶሎ ነበር መጣ ነበር። እሺ እንኳን ደስ አለሽ። መጽሐፍ ቅዱሶች ምናምን ማለት ነው። እሱ እስቲ አስገኝ መብራት አለ፣ ዲም ላይት አለ።